በዙሪያችሁ ካሉ ሰዎች ውስጥ ማን ፌክ እንደሆነ ለማወቅ ይህንን ጠቃሚ የሆነ የዳርክ ሳይኮሎጂ ሚስጥር ማወቅ አለባችሁ። አንደኛ፣ አንድ ነገር ከናንተ ሲፈልጉ ብቻ ኤክስትራ ስዊት የሚሆኑ ሰዎች ከናንተ የሚፈልጉት ነገር ብቻ ሲኖር ልዩ ፍቅር ያሳያቸዋል። ፍላጎታቸውን ካገኙ በኋላ ግን ፊታቸውን ያዞራሉ። ሁለተኛ፣ ታሪካቸው ሁሉ ጊዜ የሚቀያየር ሰዎች። እውነተኛ ሰው ያወራውን ማስታወስ አይጠበቅበትም፣ ምክንያቱም እውነት ስለሆነ። ሶስተኛ፣ በሰዎች ጀርባ ወሬ የሚያናፍሱ ወይም ሐሜተኛ ሰዎች። ለእናንተ ስለሌላ ሰው መጥፎ የሚያወሩ ከሆነ ስለእናንተ ለሌላ ሰው ማውራታቸው አይቀሬ ነው። ተጠንቀቁ። ፈገግ እያሉ ከናንተ መረጃ እየሰበሰቡ ነው። አራተኛና የመጨረሻው፣ ህይወት ስትከብድ በድንገት ይጠፋሉ። ፌክ ሪሌሽንሺፕ የተሰራው በደስታ ቀን ብቻ ነው። ችግር፣ እውነተኛ ስሜትና ፍላጎት ሲመጣ ግን በድንገት ቢዚ ይሆናሉ። ታማኝነት የሚፈተነው በችግር ቀን እንጂ በደስታ ቀን አይደለም። በዙሪያችሁ እንደዚህ አይነት ሰዎች አሉ። ቪዲዮዎቼን የምትወዷቸው ከሆነ ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳረሱ። አመሰግናለሁ።